ቢስሚላህ አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። የብክነት ስሜት እየተሰማሽ ይሆናል። ሁሉም ነገር ከምትፈልጊው በተቃራኒው እየሄደ እየመሰለሽ መፍትሄውን ለማግኘት ችግሩን ለመረዳት ከብዶሽ ይሆናል። የገጠሙሽ ነገሮች መያዝ ይሁን መተው እስኪቸግርሽ ተደናግሮሽ ይሆናል። በእርግጠኝነት ይህ ሁሉ ዝግብ ያለው በእኛ አእምሮ ውስጥ ነው። አላህ ዘንድ ግን እያንዳንዱ ጥቃቅን ነገራት ሳይቀር የራሱ የሆነ ጥበብና ቅደም ተከተል አለው። ሁሉም ነገር የሱ ውሳኔ በሚስማማበት ጊዜ ቦታና ሁኔታ እውን ይሆናል። ይህ ሁሉ ሲሆን የሱ እዝነትና የሱ እንክብካቤ በውስጡ አለ። ይህ ኢማን ነው። ይህንን የአላህ ውሳኔዎችን ተቀብሎ በውስጡ የሚገኙትን እዝነትና ብርሃን እንደማጣጣም ያለ አምልኮት አይገኝም። ለመረዳት ይሁን ለመተግበር ከባዱን ትዕግስት ይጠይቃል። እንደሚታወቀው ዝም ብሎ የተቀመጠ እረፍት ላይ ያለ እንዳይመስልሽ። እያንዳንዱ ሰው በህይወት ውስጥ ትልቅ ውጣ ውረድ ያሳልፋል። ዱንያ እንደ ጤዛ ናት፣ ባንዴ ትንትላለች። የህይወት ግማሽ የሆነችውን ትዕግስት በልባችን ላይ ይኑርልን። ኢብኑ ሐዘን ተጠየቁ፣ በላ ወይንስ ሳፊያ አላህ ዘንድ በላጭነት ያለው ድህነት ወይንስ ሀብት ነው አላህ ዘንድ ብልጫ ያለው ተብለው ተጠየቁ። ያለማመንታት የዚህን ምላሽ ሲሰጡ ይህ ጥያቄ የተበላሸ ነው ወይንም ልክ ያልሆነ ጥያቄ ነው ማለት ነው። ለአንድ ባሪያ አላህ ዘንድ ብልጫ የሚያገኘው በሚሰራው ስራ እንጂ በሚገጥመው አደጋ ወይንም ምቾት አይደለም። አላህ አፊያና ሀብት እንዲሰጠን እንለምነዋለን። ከአደጋና ከድህነት እንዲጠብቀን እንማጸነዋለን። ብልጫ ያለው በትዕግስትና በምስጋና ነው። ዑለማዎቻችን ስናገኝ ማመስገንን፣ ስናጣ ስንቸገር መታገስን አስተማሩ። አንዳንድ አሪፎች ደግሞ ከዚህም ይልቃል እይታቸው። ሲያገኙ ይለግሳሉ፣ ሲያጡ ደግሞ ያመሰግናሉ። ህይወትን ከአላህ ጋር ስላስተሳሰሩ ምድር ቀሏቸው ነበር የኖሩት። አሁንስ ደከመኝ መሰለኝ ብለሽ ራስሽን አታድክሚ። በእርግጥ እድሜ ሲጨምር አካልሽ ሊደክም ይችላል። ግን እውነተኛው ሞት ከመሞትሽ በፊት አትሞቺ። ሩህሽ መች ወጣችና አካልሽ የሩህሽ ማስቀመጫ እንጂ ሌላ አይደለችም። ሩህ ደግሞ አታረጅም፣ ነጭ ሽበት አታወጣም። እናም አትድከሚ። በእርግጥ ዙሪያሽ የምታያቸው ነገሮች ተስፋ ሊያስቆርጥሽ እንደሚችሉ አውቃለሁ። የፈተና መብዛቱ ለበጎ ነው። ፈተና የዲን ሰው የቱ እንደሆነ ይገልጽልሻል። አካልሽን እንድታስተካኪ ይገጽስሻል። ሰዎች በቡድን ሆነው ከባድ ክርክር ውስጥ ሆነው ባየሽ ጊዜ ከቻልሽ ገላጊ፣ ካልሆነ ደግሞ አማኞች አንዱ ሌላኛውን ከሚያዋርድበት ሜዳ ዘወር በይ። ባይንሽ አትይ፣ በጆሮሽም አትስሚ፣ ልብሽ ይታመማልና። አሁን ላይ ተደበላልቋል። ማን እውነት እንዳለው ስለማይታወቅ መገላገሉ ይከብዳል። በዲን ስም ከሚንቀሳቀሱ አንዳንድ ሰዎች ጀርባ ጭምር ሴራ በዝቷል። አንዳንድ ጊዜ በራስሽ ዓለም ብቻ ለመኖር ሞክሪ። ዘወር በይና ራስሽን ገምግሚ። ነፍሴ ነፍሴ በይ። በአላህ በእርግጠኝነት እመኚ። በሱ እያመንሽ እያንዳንዱ እርምጃሽን ተራመጂ። ወደ ዱንያ የመጣሽው ትርጉም ላለው ዓላማ ነውና ሁሉም ቦታ ላይ ጥቀሚ። በደረስሽበት ቦታ መልካምን ዝሪ። የሚሰማኝ የምግባባው አብሬው የምራመድ አጣው ብለሽ ተስፋ አትቁረጪ። ቀለምሽን አስቀምጠሽ ወደ ቤትሽ አትመለሽ። በክፋት መካከል የሚሰሩ ብዙ ምንዳ እንዳላቸው አትዘንጊ። ደግሞም ሙእሚን ራሱን ከጀነት በር ላይ እስኪያገኝ ድረስ ከኸይር ስራ እንደማይጠግብ ላስታውስሽ። ጌታሽን እስክትገናኚ ልፊ። ውዴታውን ለማግኘት ቀን ከሌት ድከሚ። ከዋናው መገናኘት በፊትም በየቀኑ ጌታሽን ቶሎ ቶሎ ተገናኙ። በሶላት ተገናኙ። ምጽዋት በመስጠት ጥሩ ንግግር በመናገር መልካም ነገሮችን በማሰብ በጎን በመናገር ወንድም እህቶችሽን አብሽሩ በማለት የታመሙትን በመዘየር ለሙታን የአላህን ምህረትና እዝነት በመለመን ዒልምን ፍለጋ በመማሰን ጌታሽን ተገናኚ። ነብዩ አለይሂ ሰላቱ ወሰላም ይሄው ሰኔል ላይ ይተኙ ነበር። ሰኔሉ ጎናቸው ላይ ሰንበር ያወጣ ነበር። ባልደረቦቻቸው ለምን የተሻለ ምንጣፍ አናነጥፍላቸውም ሲሏቸው ማሊ ወማሊ ዱንያ ማአነ ዱንያ ኢላ ከራኪቢ ኢስተባለ ተሕተ ሸጀረቲን ሱመሩሃ ወተረከሃ።
እኔና ዱንያ ምንና ምንድነን? እኔ እኮ ዱንያ ውስጥ ዛፍ ስር ለማረፍ እንደተጠለለ አንድ መንገደኛ ጋላቢ ነኝ። ከዚያም ሄደ ተዋትም አለይሂ አፍዶሉ ሰላቱ ወሰላም። አንዳንዴ የቤታቸው ውስጥ የሚላስ የሚቀመስ ይጠፋ ነበር። እርግጥ ነው አንዳንዴ በርከት ያለ ርዚቅ ነቢዩ አለይሂ ሰላቱ ወሰላም እጅ ውስጥ ይገባ ነበር። ነገር ግን እጃቸው ውስጥ የገባውን ርዚቅ በአላህ መንገድ ያከፋፍሉት ነበር። ፊዳከ አቢ ወኡሚ ያ ረሱላላህ። የነቢዩ አለይሂ ሰላቱ ወሰላም ወዳጆች የሚለበስ በማጣት ተፈትነዋል። ረሃብን አብዝተው አስተናግደዋል። ግባቸው የአላህ ውዴታ ማግኘት ነበርና ቅርም አልተሰኙ፣ ታገሱ። ፈተናውን በአግባቡ ተወጡ። ግን ከነችግራቸው የደስታ ህይወትን ገፍተዋል። የኛ ነገርማ ትልማችን ዓለማዊ ነገር ሆኗል። ህልማችን የዱንያ ሸቀጥ ብቻ ሆኗል። አኺራን ዘንግተናል። ወጋችን ባንክ ነው። ሚዛናችን ሀብትና ዝና ነው። አላህ ያዘነለት ሲቀር ጠፍተናል፣ እየጠፋንም ነው። ለነፍሳችን እንዘን፣ ወደ አላህ መንገድ እንመለስ። አላህ ይመልሰን። አሚን። በሰማነው ተጠቃሚ አድርገን